አባዬ አንድ ጥያቄ ልጠይቅሽ እችላለሁ? አዎ ልጄ፣ ምን ማወቅ ፈለግሽ? ጠይቂኝ። አባዬ በሰዓት ስራ ቦታ ስንት ብር ነው የሚከፈልህ? የኔ ልጅ ይሄ ያንቺ ጉዳይ አይደለም። ለምን እንደዚህ አይነት ጥያቄ የምትጠይቂኝ? ማወቅ ስለፈለኩ ነው። እባክህ አባዬ ንገረኝ። የግድ ማወቅ ካለብሽ እኔ 1 ሰዓት ሰርቼ 100 ብር ነው የሚከፈለኝ በሰዓት። በቃ እሺ አባዬ 50 ብር ካለ አብድረኝ። ከዚህ በኋላ ደግሜ እንጠይቃለን። እኔ የምትፈልጊውን ነገር ሁሉ ያሟላውልሽ ነው። ልጅ ገንዘብ ጋር ሲደርስ አልወድም። አባዬ አሁን ለአሁን ብቻ እኮ ነው 50 ብር ብቻ ነው የጠየኩ። ሌላ ምንም ነገር አልጠይቅም። አንቺ አሁን ዋና ስራሽ ትምህርትና ትምህርት ብቻ ነው። የሚያስፈልገውን ነገር ደግሞ እያሟላውልሽ ስለሆነ አሁን በዚህ ሰዓት አንቺ ገንዘብ አያስፈልግሽም። አባዬ እኔ እኮ በጣም ስለምፈልገው ነው። በእናትሽ እሺ በይኝ። ነግሬሻለሁ ልጅ፣ ካሁን በኋላ የሚያስፈልግሽን ነገር እንጂ በጥሬ ገንዘብ ስጠኝ ብለሽ ሁለተኛ እንዳትጠይቂ። አባዬ ኧረ አንዴ ስማኝ እንጂ አባዬ፣ እኔ የፈለኩትን ሳታውቅ ለምንድን ነው የምከለክለኝ? የኔ ልጅ ገንዘብ አስጠይቂኝ። የምትፈልጊውን ነገር እንዳለ እያሟላውልሽ ነው። ስለዚህ አንቺ አሁን ዋና ስራሽ ትምህርት መማር ነው። ይቅርታ፣ ወደ ቤት ግቢ። ያው ቆየኔ ልጅ፣ ገንዘቡን ለምንድን ነው የፈለግሽው? በጣም ስለከነከነኝ ነው ስራ ሚዲያን አቋርጬ ተመልሼ የመጣሁት። ልትነግሪኝ ትችያለሽ? እኔ ብሩ ስለፈለኩት ነው። ብሩ ለምን አሰጠኝም? ቆይኔ ከመቼ ሄድ ነው ለልጄ ገንዘብ የምሰጠው? የምትፈልጊው ነገር ካለ እንደተለመደው ሁልጊዜ የሚያስፈልግሽ ነገር ላሟላልሽ። አባዬ እኔ እኮ 50 ብሩ ብቻ ስለፈለኩት ነው። ከዛሬ በኋላ ገንዘብ የሚባል ነገር ካንተ ገንዘብ የሚባል ነገር አልጠይቅም። እንዴት ላንቺ ገንዘብ ሰጥሻለሁ? አንቺ የሚያስፈልግሽ ደጋግሜ እነግርሻለሁ። መማር ነው ያለብሽ በትክክል። ለሕክምና ሲያስፈልግሽ እየወሰዱሽ ትታከሚያለሽ። መዝናኛ ቦታ እልካችኋለሁ፣ ትዝናናለሽ ሄደሽ። ታዲያ ገንዘብ ለምንድን ነው የፈለግሽው በዚህ ልክ? ንገሪኝ ምክንያትሽን። ሌላ ካንተ ምንም ነገር አልፈልግም። አስጨነቅሽኝ እኮ እኔንም። እቺን 50 ብር ስለጠየቅኩ ነው የምትጨናነቀው? ግን ለምን እንደፈለግሽው ምክንያቱን ንገሪኝና አስፈላጊ ከሆነና ካመንኩበት እኔ እገዛልሻለሁ የምትፈልጊውን ነገር። እሺ የምፈልገውን ነገር ታሟላልኛለህ? አዎ የተለመደ አይደል እኔ ልጅ። እስከዛሬ አንቺ ፈልገሽ ያጓደልኩብሽ ነገር አለ? የምትፈልጊውን ነገር አሟላልሻለሁ። እሺ በቃ 50 ብሩን ብቻ ከተሰጠኝ በቂ ነው። እኔ ለልጅ ገንዘብ አልሰጥም። ልጅ መማር ነው ያለበት። ከዛ ውጭ የሚያስፈልገው ነገር ሁላ ይሟላል። ቤት ውስጥ እኔ የጎደለብሽ ነገር የለም። የምትፈልጊው ነገር በገንዘብ እያሟላውልሽ ነው። አንቺ ስራሽ መማር ብቻ ነው አሁን ላይ እንጂ ገንዘብ በፍጹም አትጠይቀኝ፣ አልሰጥሽም እኔ ባንቺ ገንዘብ። ሁለተኛ ነገር ደግሞ እስከ ዛሬ ገንዘብ ጠይቀሽኝ አታውቂም። አሁን ምን ተገኝቶ ነው ገንዘብ የምትጠይቂኝ? ቆይ እቺን 50 ብር ስለጠየቅኩ ነው እንደዚህ የምትሆነው? አሁን ገባኝ እኔ ልጅ ገንዘቡን ለምን እንደፈለግሽው። የተቸገረ ሰው አለ ልትረጂ ነው አይደለም? እንደዛ ካልሆነ ደግሞ በቃ ትምህርት ቤት አምጡ ተብላችሁ ነው አይደለም? ተነቃቀና። አሁን ገባኝ። ማስቲካ ከረሜላ ልትገዢ ነው አትደብቅሽኝ? አይደለም? ታዲያ የኔ ልጅ ለምን ሊሆን ይችላል በዚህ ልክ ገንዘብ የምትጠይቂኝ? አባዬ ስጠኛል ከሆነ ምን አለ ብትሰጠኝ። ከሰጠኸኝ በኋላ ችግሩን እነግርሃለሁ።
አባዬ አሁን ሞልቶልኛል። በጣም ደስ ብሎኛል። ቆይ ልጄ እኔ ያልገባኝ ነገር ይሄንን ገንዘብ ከየት አመጣሽ? አንደኛ፣ ሁለተኛ ገንዘብ እያለች ነው እንዴ ገንዘብ ስጠኛልሽኝ? ለብዙ ጊዜ ያጠራቀምኩት ነው። የፈለኩትን ነገር መገዛበት ነው ያጠራቀም። ምን ልትገዢበት ነው? አሁን በዚህ 100 ብር ያንተን 1 ሰዓት ጊዜ ይገዛበታለሁ። ነገ በቶሎ በታ አብረን እራት እንበላለን። ይኸው ቀድሜ ልክፈል ስራ ቦታ ከመከፈል። እኔ በነፃ ልሰጥሽ የሚገባውን ጊዜ አንቺ በገንዘብ ልትገዢ ትሞክሪያለሽ? እና ምን ላድርግ? አንተ እኮ አብረኸኝ ስለማትቀመጥ ነው። ከዚህ በኋላ እኔ ልጅ የምትፈልጊውን ጊዜ ሁሉ እሰጥሻለሁ። እሺ? ለእስከዛሬም በጣም ይቅርታ አድርጊልኝ። አመሰግናለሁ አባዬ። አሁን ብላ